አሁን በዘር ውስጥ ሁሉ ተውሽቋል። ስለዚህ መለስ ዜናዊ ጥሩ የሰራቸው ነገሮች አሉ። በተለይ አባይ ላይ ክሬዲቱን በጣም ነው የምሰጠው፣ ሁሌም ነው ማለት። በዘረኝነት ግን ካመጣብን ትልቁ ችግር መለስ ዜናዊ ነው። ይሄን ማንም ያውቃል። ይኸው የትግራይ ልጆች የተበሉበት 1.5 ሚሊዮን ህዝብ ያጣበት የዘረኝነት ፖለቲካ ነው። አደይንደ ደዴ መጨረሻ ላይ ያንን ያደርጋል። አቤል ጀበና ቆሻሻ ሰው እኮ ነው ጌታ። አንድ ቀን ወንጌል አቤል ጀበና ሲያስተምር አይቸውም ሰምቸውም አላውቅም። ታውቃላችሁ? የክርስቶስን ወንጌል የሰበከበት አንድ የለም። በፊት ከዮናታን ጋር ከወንጌላዊ ዮናታን ጋር እያለ ሊዱዬ የዛኔ ወንጌላዊ ዮናታን አክሊሉ በደንብ አድርጎ ይዞት ነበር። በየቦታው እየሄዱ ያስተምሩ ነበር፣ ያገለግሉ ነበር። ከዛ ቀረ። አሁን ሙሉ ተሳዳቢ ሆኖ ቁጭ ያለ። ስለዚህ አቤል ጀበና ማለት ቆሻሻ ሰው ነው፣ ስተት ፈላጊ እንጂ ወንጌልን ሲሰብክ የሰማው አንድ ሰው የለም። ወንጌል ፓስተርም የለውም፣ የሚሄድበትም ቸርች የለም። ብቻውን ዱቅ ብሎ ሰው ሲቀረጥፍ የሚውል ልጅ ነው። ሰው ይዝዳን ሰው ዳብን ሳይል ልላችሁ የምፈልገው ምንድን ነው፣ ዮኒ ማኛ ያለ ምክንያት የማይናገር ሰው ነው። ከነካኝ ግን ፈጣሪውን አንጨረጭራል። ካልነካኝ አሁን ለምሳሌ እኔ ያልነካዋቸው ብዙ ሰዎች አሉ ሶሻል ሚዲያ ላይ ብዙ ሰዎች አሉ ያልተነኩ በእኔ ሶሻል ሚዲያ ላይ ሆኖ ያልደረሰብኝ I don't care። እኔን ከነካ ግን ፈጣሪውን እኔን ከነካ ከዛ ኤርሚያስ በደንብ እንደኔ የረገጠው ወንድም ኤርሚያስን እንደኔ የለም። ወንጌላዊ ኤርሚያስን እንደኔ የረገጠው የለም አልኳ።